ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ የሙአሚር ቻናል ቤተሰቦች እንዴት ናችሁልን? እኛ በጣም ደህና ነን። ባላችሁበት ያላህ እዝነትና rahmat አይለያችሁ እያልኩኝ እንግዲህ ዛሬ አቀርና መጣን ያለ የረመዳን አስቤዛ ቪዲዮ ይዤላችሁ መጥቻለሁ። የረመዳን አስቤዛ ለምትፈልጉ ሰዎች ከወዲሁ ወረፋ እንድትይዙ ለማለት እወዳለሁ። ዛሬ እንግዲህ ያንዲት እህቴን ያዘዘችኝ እቃ አስቤዛ የረመዳንና እንዲሁም አንዳንድ የቤት እቃ ይዤላችሁ መጥቻለሁ። ሶሚያው ከሰሞኑ ወደ አገሯ ልትገባ ስለሆነ እንግዲህ እንደምትመለከቱት ነው። ከዚህም ጀምር 100 ኪሎ ጤፍና ማሽላ 80 ኪሎ ማሽላ 100 ኪሎ ጤፍ አድርጌ አቀላቅዬ አብሽም ተቆርጦ አብሮ ተፈጭቶላታል። ሁለቱም የምትመለከቱት የጤፍ ዱቄት ነው። እዚህ ጋር ደግሞ 25 ዱቄት ነጭ ዱቄት አላት ለሳምቡሳ ለገንፎ ማለት ነው። ከዛ ደግሞ 25 ኪሎ በርበሬ አዘጋጅተንላታል። የተፈጨውን ብላ ራሳችን ገዝተን አበጃይተን አስፈጭተናል። ያው አመባልትና ጀምሯል ማለት ነው። እዚህ ጋር እንግዲህ ማጣሪያ ላይ የውሃ ማጣሪያ እዚህ ጋር የውሃ ማጣሪያ አለች። ዘይት አለን። ያዋጋው ልንገራችሁ። እዚህ ጋር የውሃ ማጣሪያ 4000 ብር ነው። ዘይት 5500 ብር ነው 20 ሊትር የገዛው። እዚህ ጋር 16 ኪሎ ስኳር አላት። ስኳር ኪሎ በ180 ብር ሂሳብ። እዚህ ጋር ደግሞ ሩዝ አላት። በስመቲ ሩዝ 5 ኪሎ ሁለት አንዱን 1000 ብር ነው። እዚህ ጋር ላርጎ አለ። ምርጥ ላርጎ ነው። እኛ ቤት እየተጠቀምኩት ነው። ላርጎ ሊትራት ባንቺ ምርጫ ላይ 10 ሊትር ላርጎ አለ። አንዱ ላርጎ 750 ብር የተገዛው 2500 ብር ማለት ነው። ፌብሮ ምድጃ አላት 1600 ብር። ብረምጣድ አላት 1400 ብር። የቤት ሁለት መጥረጊያዎች አሉ። እነሱ 200 ብር። እዚህ ጋር ደግሞ 9 ሲሪ ማዕደን አላት። አንደኛው ማዕደን ቅቤ ገዝቼ ብላ ቅቤ ገዝቼ አንጠሬላት ነው። 9 ሲሪ ማዕደን 6200 ብር የገዛሁት። እዚህ ጋር ላቀች ፈርሜሎ አለ። እሱም 600 ብር። ሁለት የሽንኩርት ፕላስቲኮች አሉ። እነሱ 600 ብር። እዚህ ጋር ደግሞ ትሪ 3 ትሪ ያላት 1200 ብር። እዚህ ጋር ደግሞ ለበርበሬ የሚሆኑ ስለዚህ 100 ብር ነው የገዛኋቸው ማለት ነው። እዚህ ጋር ደግሞ ለ5 ኪሎ ክክ ምስር ለህቴ ያለችው ክክ ምስር 5 ኪሎ በ420 ብር። እዚህ ጋር ደግሞ ድፍን ምስር 10 ኪሎ አለ። ኪሎ በ350 ብር። የሾርባ ገብስ ገዝተናል። ኪሎ በ200 ብር። እዚህ ጋር ደግሞ 1 ኪሎ አጃ 1 ኪሎ ሩዝ መቀላቀያ ለሾርባ ብላ ማለት ነው። የእጅ ማስታጠቢያ ያለን 200 ብር። የእጅ ማስታጠቢያ አገረኛ ደርዘን 500 ብር። ወደዚህ ስመጣ እህታችን እንግዲህ እንደምትመለከቱት ባለ 5 ጋቻ የሚባለው ረከቦት ነው 3700 ብር። ለረከቦቱ የሚያማምሩ በጣም ቆንጆ የሆኑ ኳሊቲ ሲኒ 3200 ብር አንድ ደርዘን ማለት ነው። ለዚህ ለረከቦት የሚሆን ሱፍራ ባለ ኳሱ እንደምታውቁ 1200 ብር። ለረከቦቱ ልብስ የረከቦት ልብስና ሱፍራውን ማቻ አድርገዋለሁ። እንዲሁም የእንጀራ ሞሰብ አላት። የረከቦት ሱፍራ 250 ብር ነው። የእንጀራ ዳንቴ የእንጀራ ሞሰብ ዳንቴ 600 ብር ነው የገዛሁላት ማለት ነው። እዚህ ጋር የትሪ ዳንቴል አላት። የትሪ ዳንቴል 600 ብር። ብረት ሙቀጫ እና ሙቀጫው 700 ብር። የልብስ መስቀያ አላጋ 12 ፍሬ ብላኛለች 500 ብር። እዚህ ጋር ያሳውቃ መጋጫ 600 ብር። የቆሻሻ ማጽጃ 250። ባለ 4 ምድጃ ኦቨን አላት 60 በ60 የሚባለው። እዚህ ጋር ሁለቱ በአምቡባ ነው። አምቡባውን ገዝቼ አስሞልቼላታለሁ። እዚህ ጋር ደግሞ ሁለቱ በኤሌክትሪክ የሚሰራ ነው። እንደምትመለከቱት ያው መቼም ሁላችሁም አደብ ቤት ታውቃላችሁ። እዚህ ጋር እንደምታዩት ለዚህ ተወጥቷል ዶሮ በጣም ብዙ ነገር ያለው ኬክ መስሪያ ያለው ያው ምን እየተማሩ ኦቨን ማለት ነው። ይሄን እስከ አምቡባው አንድ ላይ ገዝቼላታለሁ። አምቡባውን አስሞልቼላታለሁ ማለት ነው። እዚህ ጋር ደግሞ ለጓደኛዋ አብራ ያዘዘችኝ ነው የሷ ጓደኛ። ይሄ ረከቦት 1800 ብር። አገረኛ ሲኒ አንድ ደርዘን 550
እዚህ ጋር ደግሞ የረከቦትና የሞሰብ ዳንቴል 250 እና 600 ብር። ፌሮ ለዋቹ 1600 ሁለቱም አላቸው። እዚህ ጋር ትሪ 1200 ብር 3 ትሪ። እዚህ ጋር የሳንቲም ዋሳን የእሷ እንኳን ቆየት ብላ ከተገዛ አሁን 250 ብር ገብታለች። እዚህ ጋር እንደምታዩት አረንጓዴ በነጭ ሱፍራ አላት። ሱፍራው 1200 ብር። ይሄ ጓደኛዋ ነው። ወደ ስንመጣ ደግሞ ሌላ እህታችን አለ። አንድ ላይ አጣና መጣን ብሎ ደርሳችሁ በሚለው 3 ፍራሽ ከነ ልብሱ 9 ትራስ ከነ ልብሱ ነው ያዘዘችኝ እሷ። ያው ነው እዚህ ጋር ለበሱት ለማሳየት ብቻ ነው ያለበሰው። አንድ ፍራሽና 3 ትራስ እዚህ ጋር ነው እንደምትመለከቱት። ውስጡን እኛ ማንቺኒ ይሄ ማንቺኒ ነው የምናደርገው። ከውስጥ ደግሞ በስፖንጅ ኪስ ታሽጓል። ፈለገ ጊዜ ብታጥቁት ራሱ ምንም ነገር የማይቀየር ነው። ትራሱ ከነ ልብሱ 750 ብር። ትራሱ ከነ ስፖንጁ 750 ብር ነው። ፍራሽ ከነ ልብሱ ደግሞ ፍራሽ ልብሱ 1500 ብር፣ ፍራሹ 2200 ብር። አንድ ላይ 3700 ብር ማለት ነው። እዚህ ጋር እንደምትመለከቱት 2 በ4 ብሉ ብላክ አበባ ምንጣፍ ለዚህ ለትራስ ልብሱ ማች አድርጌላታለሁ። እሷ ቦፌም አልጋማላ ቦፌና አልጋው ደግሞ ከሌላ ቪዲዮ ጋር ለቀላችኋለሁ። እንደምትመለከቱት ኤሌክትሪክ ምጣድ አልተሟሸም። ያው ኤሌክትሪክን ብቻ ከነ ማስቀመጫው ወስጄላታለሁ። አሟሽታ መጋገር ነው። እኛም ቤት አለ የጋገርንበት ነው። አሪፍ ነው ምጣዳችን። 6500 ብር። እዚህ ጋር ባይዘው አበባ ምንጣፍ 7500 ብር ነው የተገዛላ ማለት ነው። 7500 ብር ትንሽ ቀይት ያለ ነው። እንግዲህ ለዛሬ አጠርና መጣኛ ያለ ቪዲዮ ይሄንን ይመስላል። ከሰሞኑ በአዲስ ቪዲዮ ምን መጣ ይሆናል ኢንሻአላህ። ሁላችሁም ዕቃ እኔ ጋር ያላችሁ ጊዜ እንደየወረፋችሁ እያስተካከልኩኝ ማደርስላችሁ ነው ማለት። ወደ ረመዳን አስቤዛ ማዘዝ የምትፈልጉ ከወዲሁ እንድትመዘገቡ ስል በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለተከታተላችሁ ከልብ አመሰግናለሁ። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።